ከእሙሙ መዝጊያ በስተቀር ምንም ነገር አይጠቅምም። እሙሙ ይዘጋል። ቆንጆ አርጎ ነው እንደ ብረት መዝጊያ ድርግም አርጎ ይዘጋል። የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። ሄሉ በጣም አሳዘነችኝ የእውነት ወስዶ መመለሱን ቬሎ ጭራሽ ቬሎ ድረስ ቬሎ ደረጃ ሱፍ ደረጃ ድረስ አሸኛትም ወይ በሄዱ አይደለም። በዚህ መልኩ እንግዲህ ሄሉ በአደባባይ ወጣ የዘቢባን ባል ኢሱን ፍቅረኛዬ ነበረ እንዳውም ያገባበት ሱፍ እኔ ነኝ የገዛሁለት ብላ ቬሎም ጭምር ለብሳ በአደባባይ እንደዚህ ከች ብላ እንግዲህ ቪዲዮ ለቃለች። የቪዲዮም በሶሻል ሚዲያ ገልጿ ለጥፈዋለች እና ሰዎች በጣም እየተነጋገሩበት ይገኛሉ። ቪዲዮ እንግዲህ ያው ኢሱ ጋር ደርሷል መድረሱ አይቀርም ደርሷል እና ኢሱም በዚህ ጉዳይ ላይ ምላሽ ሰጥቷል። የሰጠው ምላሽ ግን በጣም የሚገርም ነው። በነገራችሁ ላይ ሄሉ ከዚህ በፊትም ብላ ነበረ ሰዎች በቃ እሷ ቀልዷን ነው ለመፈመስ ነው ምናምን ነገር ብለው ነው ያለፉት አድበስብሰውትና አሁን ደግሞ ነገሩ ጠበቅ ያለ ይመስላል። የምታሳያቸው አክቶች ከአነጋገሯ ምናምንና ሰዎች እቺ ልጅ ተጎርታ ሊሆን ይችላል ማንም ያልተረዳላት ነገር አለ በማለት የሚሉም አሉ። እንዲሁም ደግሞ አያውቃ ነው ለመፈመስ ያደረገችው ለቪው ያደረገችው ነገርም ነው ብለውም የሚሉ አሉ። ያም ሆነ ይህ ኢሱ የዘቢባ ባል አጥጋቢ ምላሽ ሰጥቷል። እውነት ለመናገር በልጁ ምሏል። እኔ በልጁ ሲምል ነው በቃ ይሄ ነገር እውነት ነው ያልኩት ማለት ነው። ሰው መቼም ወዶ በልጁ አይምልም። ያም ሆነ ይህ እስኪ እሱ ምን አለ ሄሉስ ምን አለች የሚለውን የምናይ ይሆናል። ሰላም ሳልላችሁ የወሬ ችኮላ ሰላማችሁ ይብዛልኝ። እንዴት ናችሁ ፋሚሊ? እኔ ደህና ነኝ ፈጣሪ ይመስገን። ጋይስ ላይክ የለም ኧረ ተው ላይክ አድርጉ እስኪ አንዴ። አዎ ጎበዞች አመሰግናለሁ። ወደ ቪዲዮ እንሂድ። ዘይት ቪዲዮ ሰርች አላውቅም። ለመጀመሪያ ጊዜ ነው የምሰራው። ዘውዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባል ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል እስከ ቬሎም ደርሷልና እኔ ሴትዮዋ አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ ያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይሄንን ቪዲዮ መስራት የፈለኩት። ያ ማለት እውነት መሰለ እኔን ደውሎ አልጠየቁኝም እውነት ነው ወይስ እያለኝ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦልሬዲ ያውቃል፣ ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁ እኔን ለቀረባችሁኝ ፎሎወሮች መልስ መስጠት ስላለብኝ ነው የመጣሁት። ይሄ ነገር እንግዲህ አሁን የተጀመረው ዘውዬን ካገባ በኋላ ነው። ዘውዬ ነች የተናገረችብኝ እሷ ነው። ምን አድርጋት እንደማላውቅም ቀኝነቱን አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮዋን አላውቃትም። ወስዶ መመለሱን እኮ በምን ሂሳብ ልጆቼን እንሰኝ። እኔ ክርስቲያን በህይወቴ ውሸት ላስታርቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደማንኛውም ሰው ትናደድ ትችላለች፣ እንደማንኛውም ሰው እንደሚደሰተው እሷ ትናደድ ትችላለች። ግን በህይወቴ አይቻት የማላውቅ ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ። ጌሙ ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ ወይ ደግሞ ጌም ቬሎ ጭራሽ ቬሎ ደረጃ ሱፍ ደረጃ ድረስ የማላውቅ ሴትዮ አይ ቲንክ የሕክምና እርዳታ የሚያስፈልጋት አድርጌ አስባለሁ። እግዚአብሔር ምስክር ነው ነግራችሁ። ሌላው አንድ መንገር መናገር የምፈልገው ነገር መስላችሁ እዚህ ቲክቶክ ላይ እኔ ጋር ሀፕን አያደርግም። ሚስቴ ሶሻል ሚዲያ ላይ ከምታየው በላይ እኔን ታምነኛለች። ሶሻል ሚዲያ ላይ ከምትሰማው በላይ እኔን ትሰማኛለች። ምክንያቱም ሺ ነው ሚ ምንም የማዋሻት ነገር የለም።
ኢሱ ዝምታውን በዚህ መልኩ ሰብሯል። ፋሚሊ እናንተ በዚህ ጉዳይ ላይ ኢሱ በሰጠው መልስ ላይ ምን ትላላችሁ? እውነት ሄሉ ውሸቷን ነው ብላችሁ ታስባላችሁ ወይንስ ሀሳባችሁ ምንድነው? ኢሱስ የሰጠው ምላሽ አጥጋቢ ነው ወይ ብላችሁ ታስባላችሁ? እኔ እዚህ ጋር የሆነ ነገር ልበላችሁ። እውነት ለመናገር እውነቱን የሚያውቀው እነሱ ጋርና ፈጣሪ ጋር ነው ያለው። ኢሱ በዚህ ደረጃ በልጆቹ እንደዚህ ይምላል ብዬ አላስብም። ይሄ የኔ አስተያየት ነው፣ የኔ ሀሳብ ነው። የእናንተን ሀሳብ አላቅም። ሄለንም ውሸቷን ከሆነ በዚህ ደረጃ እንደዚህ ሶሻል ሚዲያ ላይ ወጥታ የሞቀን ትዳር እንደዚህ መበጥበጥ ተገቢ ነው ብዬ አላስብም። እንግዲህ ይሄን ነገር እሷ ስሰማም የዘቢባው ማለት ነው ስሰማ ኢሱም ሲሉ ቤት ውስጥ የሆነ ነገር ይፈጠራል መቼም አይደል የሆነ ነገር ይጭራል። ስለዚህ እንደዚህ ማድረጓ በጣም ስህተት ነው ብዬ አስባለሁ። በርትተናል፣ ጎብዘናል። 3 አመት ሙሉ ነው መከራ ይበላል። ለዚህ ወዳችኋለሁ፣ አከብራችኋለሁ። መቼም ይሄን ቪዲዮ ስታዩ ምንድነው ልትሉ ትችላላችሁና ልንገራችሁ። ይሄ ልጅ እንግዲህ በፎቶ ላይ የምትመለከቱት ነው ሄኖክ ወንድም ይባላል። አርቲስት ነው፣ ፊልም ነው የሚሰራውና በጣም ታዋቂና ተወዳጅ የሆነ ተዋናይ ነው። በዚህ በምታዩት መልኩ ሰውነቱ በጣም ቀንሶ ታይቷል። አድናቂዎቹ ጋራ በጣም ትልቅ ድንጋጤን ፈጥሯል። ምንድነው ነገሩ ወደሚለው ስንመጣ ፈረጃ የተሰኘ ፊልም ለ3 አመታት ሙሉ ስራ ሳይል ሲተውን ወይም ፊልም ሲሰራ ቆይቶ ነው አሁን በዚህ መልኩ የታየው። ሄኖክ ለምንድነው ሰውነቱ የቀነሰው ወደሚለው ስንመጣ ደግሞ ለካራክተሩ ብሎ ነው እንግዲህ ለዚህ ነው እንግዲህ ሰውነቱ እንደዚህ ሊቀንስ የቻለው። እውነት ለመናገር በጣም መጀመሪያ ላይ ሳየው እኔ ደንግጫለሁኝ። የሆነ ታሞ ህመሙን ደብቆ ሶሻል ሚዲያ ላይ አሁን የወጣ ነገር ነው የመሰለኝና እውነት ለመናገር ሄኖክን ያለማድነቅ አይቻልም። ከሄኖክ ብዙ ነገር መማር ይቻላል። እንግዲህ ለጥበብ ምን ያክል ቦታ እንዳለው እንደዚህ በግልጽ አሳይቶናል። እውነት ለመናገር ሄኖክን ያለማድነቅ አይቻልም። ሄኒ በርታ። ፈረጃ ፊልምን ለማየት ፋሚሊ ምን ያክል ዝግጁ ናችሁ? ሀሳባችሁን በኮሜንት አሳውቁኝ። የግሩፕ አባላቶች በአጠቃላይ አንድ ነገር አይደለም ሌላ ዝምቤን አይደለም እንዲህ የሚገላመጠኝ ሰው ካለ ካንተ ራስ አልወጣም። ምናልባት አስጠቅቻት ከዚህ ሀገር ወጣለሁ ብለህ ከሆነ ሙሉ ፓስፖርት ስምህን አግኝቼዋለሁ፣ ኢሚግሬሽን አስተላልፍልሃለሁ። ይሄንን እንድታቅ። ምክንያቱም የእናንተ ንግስት ምናምን የምትሏትም ቅርብ ወራጅ ናት የሚል ቪዲዮ ሰርታለች። ቅርብ ወራጅነቴ ከምን ላይ እንደሆነ አንቺም ታሳይኛለሽ። ቅርብ ወራጅ ይሄ ከዚህ በፊት ቤቴን ጠይቀዋል፣ የምኖርበትን አድራሻ ጠይቀዋል ብዬ ስናገር እንደ ቀልድ ነው ያያችሁት። ፋሚሊ ሊያ እንግዲህ ዛቻ እየደረሰብኝ ነው፣ ቤቴንም እያጠያየቁ ይገኛሉ እያለች ትገኛለች። እውነት ለመናገር የምሰራው ስራ ጋይስ እንደው ትክክል ነው ብላችሁ ታስባላችሁ? ማለት ምንሰራቸው በእርግጥ ኮንተንቷ ነው፣ ግን እንደዚህ የሰው ሚስጥር እንደዚህ በአደባባይ ማውጣት በተለይ ታዋቂ ሰዎችን ሚስጥራቸውን በአደባባይ እንደዚህ በመዘርገፍ ነውና ትክክል ነው እሷ የምትሰራው ነገር ጥሩ ነው ብላችሁ ታስባላችሁ? ሲያሳባችሁን አሳውቁኝ። እውነት ለመናገር ሰው ካልነኩት አይነካም። እናንተ የአንድ ሰው ካልነካችሁ ማንም አይደርስባችሁም። ገባችሁ አይደለ? እሷ አሁን አርፋ ብትቀመጥ ማንም ሰው ይሄ ነው የሚላት ሰው የለም። ስለዚህ የሰው ሚስጥር በአደባባይ ማውጣቱ ተገቢ ነው ወይ? እስኪ ሀሳባችሁን በኮሜንት አሳውቁኝ። እኛ ቴክስት አድርጎልኛል ኢትዮጵያ መጥቷል። ሁለተኛ ልጅ ድገሚ ሲለኝ አልደግምም ብዬ ለምን ያልወድም እንደዚህ ጋሪ እየገፉ መኖር አልፈልግም። ያ ዛስት ወይ ራስ አርግዝ በሚል ጭቅጭቁስ ሌላ ቶፒክ ፖሊስ ነው የቀማል። እኔም ብሎ መጣት ያለሽ እንዴ ልመጣ ነው ግን ያለውበትን ቦታ እኔ የምኖረው ላይፍ ይሄ ነው ብሎ እኮ
የካምፕ ቤቱ ነው እኮ ከፍቶ ሲያሳይሽ። ፋሚሊ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁኝ። እያበረታታችሁኝም ስላለ አመሰግናለሁ። ላስታውሳችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ላይክም አድርጉልኝ ውዶችዬ። በጣም ነው ማመሰግናችሁ፣ በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ የምር እና በሚቀጥለው ቪዲዮ እስከምንገናኝ ቸር ቆዩልኝ። ባባይ